ይሄዳል ማለት ነው። ሶ ተፈጭቶ ይሄንን ነው የሚመስለው ላይ ድቅቅ ብሎ ነው የተፈጨው ዱቄት ነው የሚሆነው ማለት ነው። ሽታው ደስ ይላል። ይሄኛውን በጣም ረጅም ጊዜ መጠቀም ትችላላችሁ ዱቄት ስለሆነ ምንም አይሆንም። ሶ አንዴ ማዘጋጀት ትችላላችሁ። እዛ በጣም ከመነግራችሁ በላይ ሲምፕል ነው። ጀስት ሳሙና ብላችሁ አስቡት። ሶ እጃችሁ ላይ ታረጋላችሁ። ቀዝቃዛ ውሃ ማድረግ ደግሞ ምን ያህል እንደምታዩት ባላቀም ታረጋላችሁ። ከዛ ልክ ኖርማል ሳሙና ስታደርጉ እንደምታደርጉት ማድረግ አይታችሁ ምን ያህል እንደወፈረባችሁ ያያችሁ በእጃችሁ ማጥረን ትችላላችሁ። ከዛ የምትጠቀሙት ልክ እንደ ሳሙና ይሆናል ማለት ነው። ብትፈልጉ ልክ እንደ ሳሙና ቶሎ ታጥባችሁ ማስለቀቅ ትችላላችሁ። ጊዜው ካላችሁ ደግሞ ልክ እንደ ፌስ ማስክ ትንሽም ማቆየት ትችላላችሁ ጊዜው ካላችሁ ማለት ነው።